ራሳችንን ጠይቀን ለራሳችን መልስ አግኝተንባቸው ነገ ራሳችንን የምንቀይርባቸው በጣም ብዙ ጥያቄዎች እንዳሉ ታውቃላችሁ። ከነዚህ ጥያቄዎች መካከል አንዱ እኔ ማን ነኝ ብሎ ማሰብ መቻል አለበት። የሰው ልጅ እኔ ማን ነኝ የሚለውን ጥያቄ ለራሱ ግልጽ አድርጎ ሊመልሰው ይገባል። በዚህ ውስጥ ራሱን ማንነቱን ስለሚያገኘው ማለት ነው። ሁለተኛ ፍላጎቴ ምንድነው የሚለውን ሊያውቅ ይገባል። የሰው ልጅ ፍላጎቱ ምን እንደሆነ ሊረዳ ይገባል። ስለዚህ የሰው ልጅ ስለ ፍላጎቱ ራሱን ጠይቆ መልስ ማግኘት የሚችል ከሆነ ሙሉ የመሆን እድል አለው። እውነቱን ነው የምነግራቸው። ሲቀጥል ደግሞ አሁን እያረኩት ያለሁት ነገር እየሰራሁት ያለሁት ነገር ወደ ፍላጎቴ ያመራኛል፣ እኔ ፍላጎቴን አገኝበታለሁ ብሎ ስለዛ ነገር እርግጠኛ መሆን አለበት። ራሱን ጠይቆ መልስ ማግኘት መቻል አለበት። ፍላጎታችን ከአቅማችን በላይ የሚሆንብን በጣም ብዙ አለን። ፍላጎታችንን ደግሞ የምንተወዋለን ራሳችንን ባለማወቃችን ምክንያት። ስለዚህ ፍላጎታችንን ለማግኘት አሁን የምናደርገው ድርጊት ወደ ፍላጎታችን እያመራን ነው ወይ የሚለውን ጥያቄም ከራሳችን መማር ነው ያለብን። ራሳችን ልንጠይቀው ይገባል። እንዲሁም የሰው ልጅ በጣም በቃ አለ አይደለ ለስተት የተፈጠረ ፍጡር ነው። ስለዚህ ዛሬ ከትላንትናው ምን ተማርኩኝ፣ ከትላንትናው ዛሬ ምን ተሻልኩኝ፣ ምን የተሻልኩ ነኝ ብሎ ራሱን መጠየቅ መቻል አለበት። ስለዚህ የሰው ልጅ ከትላንት ዛሬ ማስተካከል ስላለበት ለውጥ ሁልጊዜም ስለሆነ ከትላንትናው ዛሬ በምን ይሻላለሁ ወይም ዛሬ ትላንት ያረኩትን ነገር ዛሬ ምን አስተካክያለሁ፣ ምን ተሽያለሁ፣ ምን ተለውጬ ተገኝቻለሁ። በጣም ብዙ ነገሮች አሉ ለዚህ መለኪያ። ፋይናንሻሊ ኢኮኖሚ ፋይናንሻሊ ሊሆን ይችላል፣ ፊዚካሊ ሊሆን ይችላል፣ ሜንታሊ ሊሆን ይችላል፣ ሶሻል ኢንተራክሽናችን ሊሆን ይችላል። በጣም በብዙ ነገር ከትላንቱ ዛሬ በምን ተሽያለሁ ብለን ራሳችንን ልንጠይቅ ይገባል ማለት ነው። እንዲሁም እነዚህን ከጠየቅን ደግሞ ቀጣይ በቃ የሰው ልጅ ስህተት ይሰራል፣ እውነት ነው። ከስህተቴ ግን ታርሜያለሁ ወይስ ያን ስህተቴን እየደገምኩ ነው ብሎ ራሱን ጠይቆ መልስ ሊያገኝ ይገባዋል ማለት ነው። ምክንያቱም ሁልጊዜ ስህተት የምሰራ ከሆነ በተለይ ዛሬ የተሳሳትኩትን ነገር ነገ የምደግመው ከሆነ ከስህተቴ የማልማር ከሆነ ትልቁ ውድቀት የሚሆነው ለሰው ልጅ ያ ነው። አወላክፎ የሚጥለንም ያደናቅፈን 100% ከስህተታችን አለመማራችን ነው። መጥፎ ነገሮቻችን እንዳንለይ ራሳችንን እንዳንሆን የሚያደርጉት ከስህተት አለመማራችን ነውና ይሄኛውም ሌላ ጥያቄ መሆን አለበት። ራሳችንን ጠይቀን መልስ ማግኘት ያለብን ነገር ነው ማለት ነው። እንዲሁም የሰው ልጅ ተፈጥሮ ሊኖር የሚችለው ከሰው ጋር ነው። ማንም ብቻውን የሚኖር የለም። ስለዚህ እኔ ለሌሎች ሰዎች እንዴት ነኝ? ምን አይነት አቀራረብህ ሊሆን ይችላል፣ አስተሳሰብህ ሊሆን ይችላል። ብዙ ነገር አለን አይደል ከሰው ጋር ስንኖር። ስለዚህ እኔ ለሰዎች እንዴት ነኝ፣ ሰዎችን እንዴት እረዳለሁ የሚለውን ጥያቄ ራሳችንን ጠይቀን መልስ ልናገኝለት ይገባል ማለት ነው። እና ደግሞ የመጨረሻ ራሳችንን መጠየቅ አለብን ብዬ የማምነው እንግዲህ እኔ ማነኝ የሚለውን መልስ ካገኘንለት ምን እፈልጋለሁ የሚለውን ለራሳችን ከመለስን ስራዬ አሁን የማደርገው ነገሬ ወደ ፍላጎት ያመራኛል ካልን ከትላንትናው የተሻልነውን ራሳችን ካወቀን ስህተቶቻችንን እየደገምን ነው ትክክል ነን እያረምን ነው ብለን ካመንን ያንን ካስተካከልን ለሰዎች ያለኝ ቀረቤታ አመለካከቴም ሆነ ሁሉም ነገር እንዴት ነው ብለን ካመንን የማይተካው ደግሞ ዛሬ ያለፈ ያለ ነገር ላናገኘው የምንችለው ጊዜ አለን። ስለዚህ አሁን ላይ ያለውን ጊዜ በምን እያሳለፍኩት ነው? ጊዜ ከወርቅ አልፎ ህይወት ነው። ህይወት እንደሆነ እናውቀዋለን። ስለዚህ ያለውን ጊዜ እንዴት እያሳለፍኩት ነው? ጥሩ እየሰራሁበት ነው ወይ? አስተማሪ ነገር እያረኩበት ነው ወይ? ለኔ የሚጠቅመኝ ነገር እያረኩበት ነው ወይ? ምክንያቱም ዛሬ የሚጠቅምህን ለራስ የሚሆነን ነገር ካላደረክ ነገ በዛሬው ቀን ማድረግ የምትችለው ነገር ስለሌለ ካለፈ አለፈ ነው። ስለዚህ የዛሬውን ቀኔን ወይም ደግሞ ዛሬ ላይ ምን እያረኩ ነው? ጊዜ በምን እያለፈ ነው? ለኔ በሚጠቅመኝ ነገር ነው? በጥሩ ነገር ላይ እያለፈ ነው? ስለዚህ ምን እያረኩ ነው የሚለውን የሰው ልጅ ሁሌ ራሱን ጠይቆ ሊያገኝ ይገባል ማለት ነው። ስለዚህ ማንኛውም ሰው ሁልጊዜ ራሱን ሊጠይቅ የሚገባው አንደኛ እኔ ማን ነኝ ብሎ ራሱን ሊጠይቅ ይገባል። ሁለተኛ ምን እፈልጋለሁ ብሎ ስለ ፍላጎቱ ሊያውቅ ይገባል። ሶስተኛ እያረኩ ያለሁት ነገር ስራዬ ወደ ፍላጎቴ ይመራኛል የሚለውን ጥያቄ መመለስ አለበት። አራተኛ ከትላንትናው ምን ተሻልኩ፣ ምን አስተካከልኩኝ ብሎ ራሱን ጠይቆ መልስ ሊያገኝለት ይገባል። አምስተኛ ስህተቴን አረምኩት ወይስ ደገምኩት
ብሎ ሊያስብ ራሱን ሊጠይቅ ይገባዋል። ስድስተኛና የመጨረሻ ብዬ የማስበው እንግዲህ ዛሬ ጊዜን በምን እያሳለፍኩት ነው? ጊዜያችን የማይተካ ስለሆነ ይሄን ማድረግ አለበት የሰው ልጅ። ሁሌ እነዚህን ጥያቄዎች መመለስ አለብኝ ብዬ አስባለሁ። አመሰግናለሁ።